ሰላም ለእናንተ ይሁን የተከበራችሁ የዩቲዩብ ተከታዮቻችን። የአይኔ ተነታኔ ዛሬ በአፍሪካዊ ታላቅ ሰው ሮበርት ሙጋቤ ላይ ትኩረቱን አድርጎ ጀምሯል። አብሮነታችሁን በአክብሮት ጠይቃለሁኝ። ብቻዬን ቀረሁ ብለው የልባቸውን ስለተናገሩት ሮበርት ሙጋቤ አጠቃላይ የህይወት ታሪካቸውን በጥቂቱ እነግራችኋለሁ። ሙጋቤ ባለባበሳቸው ወግ አጥባቂ የሚባሉ ነበሩ። የአልኮል መጠጦችን የማይቀምሱ ወዳጆቻቸውንና ጠላቶቻቸውን ለይተው የሚያውቁ ነበሩ ይባላል። አፍሪካን ከቀኝ አገዛዝ ለማውጣት ሲታገሉ የአፍሪካ ጀግና ተብለው የሚወሱት ሮበርት ሙጋቤ ወደ ጨካኝ መሪነት በመለወጣቸው ይተቻሉ። ሀገሪቷንም ወደ ባሰ ድህነት እንዳሸጋገሯትም ይነገራል። ራያቸው ግን በዚምባብዌ ታሪክ ሲዘከር ይኖራል ይላሉ አድናቂዎቻቸው። ስራ ወዳድ፣ አንባቢ፣ ምሁር፣ መጠጥና ትንባሆን ተጠያፊ፣ አጥባቂ ካቶሊክ፣ ሱፍ ከረባት አዘውታሪ፣ ሽቅርቅር ደግሞ ልጆች አፍቃሪ ናቸው። የመጀመሪያ ልጃቸው በ3 ዓመቱ ሲሞት እስር ቤት ነበሩ። በ1992 የመጀመሪያ ባለቤታቸው አረፉ። የካቲት 2017 93 ዓመታቸው ልደታቸውን ሲያከብሩ ብቻዬን ቀረሁ ብለው ነበር። ደቡብ ሮድሻ ትባል የነበረችውን ሀገር ከነጭ ቀኝ ገዢዎች ነፃ ለማውጣት ከታገሉ የፖለቲካ ፓርቲዎች የመጀመሪያው መስከረም ተመሰረተ። 1957 እንደ አውሮፓውያን አቆጣጠር። መስከረም 1962 እርሳቸውና የቅርብ ጓዶቻቸው ታሰሩ። መስከረም 27 1963 ዓ.ም የመጀመሪያ ወንድ ልጃቸው ተወለደ። መስከረም 6 2019 አረፉ። ሮበርት ጋብርኤል ሙጋቤ ላፍታን ዘክራቸዋለን። የህይወት ታሪክ ጸሐፊዎቻቸው ዴቪድ ቢሊየር እንደሚሉት እንደ ሰው ስራ ወዳድ፣ አንባቢ፣ ምሁር፣ መጠጥና ትንባሆን ተጠያፊ፣ አጥባቂ ካቶሊክ፣ ሱፍ ኮት ከረባት አዘውታሪ፣ ሽቅርቅር ደግሞ ልጆች አፍቃሪ ናቸው። የመጀመሪያ ልጃቸው በ3 ዓመቱ ሲሞት እስር ቤት ነበሩ። በ1992 የመጀመሪያ ባለቤታቸው አረፉ። የካቲት 2017 93ኛ ዓመት ልደታቸውን ሲያከብሩ ታዲያ ብቻዬን ቀረሁ ብለው ነበር። እንዲያው ያለፉበትን ሳስበው ፈጣሪ ሆይ እኛን ወዳጆቼን ወስደህብኝ እኔን ለዚህን ያህል ረጅም ጊዜ ብቻዬን እንድኖር ያደረከው ለምንድን ነው እያልኩ ጠይቃለሁ። መመለስ አልችልም። እንደ ፖለቲከኛ ኩሩ፣ ደፋር፣ ቆራጥ፣ ግርማ ሞገስ የተላበሱ አፍሪካዊነትን አቀንቃኝ፣ ለወዳጃቸው ሙት ለጠላቶቻቸው ምረት የለሽ ናቸው። ሮበርት ጋብርኤል ሙጋቤ እንደ ሰው ብቻዬን ቀረሁ ያሉት አዛኙ ሙጋቤ እንደ ፖለቲከኛ ግን ለምን ብለው ነበር። መጋቢት 2016 ለምንድነው አለሁኝ፣ ለምንድነው ተተኪ የምትፈልጉት? መኖሬን እንድታውቁ በቡጢ እንዳንገጫገጫችሁ ትፈልጋላችሁ? ኩሩ ናቸው። ደፋር፣ ቆራጥ፣ ጀግና አፍሪካዊ፣ ይቀርባይም ናቸው። መከረኛው ሀገር የሚል ስም የሰጡት የመጀመሪያ ልጃቸው የሞተው ከእናቱ ጋር እናቱ ሀገር ጋና በተሰደዱበት ነበር። 1966 ሙጋቤ ለቅሶ ለመድረስ ለአጭር ጊዜ ከስር እንዲፈቱ ቢጠይቁ የእስር ቤቱ አዛዦች ሳቁባቸው። ለነዚያ የእስር ቤት ኃላፊዎች ምንጊዜም ይቅርታ አላደርግም ብለው ነበር። በ1980 ኋላ ዚምባብዌ ያሏት ሀገር ጠቅላይ ሚኒስትር ሲሆኑ ግን የተሸነፈን አንበቀለም አሉ። ጀግና መሐሪ ነውና ልጠላ አልችልም። ከልቤ ሁሉም ወዳጅ መሆን ነው የምፈልገው። የፈልገውን ያህል ቢበድለኝም ማንንም አልጠላም። ሁሉም ያልፋል። የታገልንለትን አግኝተናል። ተሸናፊዎችን በምን ምክንያት ትጠላቸዋለህ? የፖለቲካ ሀሁን የቆጠሩት፣ የአፍሪካ ብሔርተኝነትን ያዳበሩት፣ አብዮተኝነትን ያወቁት፣ ፋኖን የተገነዘቡትም እነ ኦሊቨር ታቦ፣ እነ ዊልተር ሲሲሉና እነ ኔልሰን ማንዴላ ሁሉም እንደ አንድ ለማቀለጣጠፍ 1-2 በሚሉበት ሀገር እና ዘመን ነው። ደቡብ አፍሪካ 1949 ምስራቃዊ ኬፕ ታውን በሚገኘው ፎርት ሄሪ ዩኒቨርሲቲ የመማር ዕድል አገኙና ሄዱ። በመደበኛው ትምህርት ታሪክና ቋንቋ ያጠኑ፣ የአፍሪካ ብሔርተኝነትን ትግል በቅርብ ያዩ፣ የማርክሰን ቲዮሪ ያነቡ፣ ቀድመዋቸው ካነበቡ ይማሩ ገቡ። የደቡብ አፍሪካ የአፍሪካን ብሔራዊ ኮንግረስ በእንግሊዝኛ ምህጻረ ቃሉ ANC አባልም ሆኑ። የህይወት ጉዞ የተቀየረው እዚያና ያኔ ነው ይሉ ነበር። ይሁንና ከማርክሲዝም ይልቅ ደቡብ አፍሪካ የኖሩት የማህተመ ጋንዲ አስተምሮ ይበልጥ ይማርካቸው እንደነበር አልሸሸጉም። ወደ ሀገራቸው ተመልሰው በሚያስተምሩበት ዘመን 2 ዲግሪዎችን ጨምሯል።
በ1958 በአስተማሪነት ተቀጥረው ጋና ሄዱ። የኳሜ ንክሩማዝና በናኘበት በዚያ ዘመን ከቀኝ አገዛዝ የተላቀቀች የመጀመሪያዋን አፍሪካዊት ሀገር በቅርብ ማየታቸው ለወደፊት ትግላቸው መሰረት ሳይሆን አልቀረም። ፖለቲካዊ አስተሳሰባቸው በንክሩማ አስተሳሰብ ሲሞረድ ልባቸው በጋናዊቷ ወጣት ፍቅር ተማረከ፣ አገቧት። ሙጋቤና ባለቤታቸው በ1960 ወደ ደቡብ ሮዲሺያ ለረፍት ሲሄዱ ጆሹዋ ንኮሞ የመሰረቱት የደቡባዊ ሮዲሺያ የአፍሪካን ብሔራዊ ኮንግረስ ታግዶ NDP የተባለ ሌላ ፓርቲ ተመስርቶ ጠበቃቸው። እውቁ የጥቁር መብት ታጋይና ጓዳቸው ሊዮፖልድ ታካዊራን ጨምሮ በርካታ የፓርቲው አባላት በመታሰራቸው ሙጋቤ ባለቤታቸውን ወደ ጋና ልከው እርሳቸው ፖለቲካዊ ትግሉን ለመቀላቀል ደቡብ ሮዲሺያ ቀሩ። የፓርቲው የህዝብ ግንኙነት ኃላፊ ሆነው ተመረጡም። ረጅሙን አድካሚውን ከነፍጥ ውጊያ እስከ ድርድር ከስር እስከ ሞት ከባድ መስዋዕትነት የሚያስከፍለውን ትግል ከፊት ሆነው ያቀለጣጥፉት ያዙ። እንደ ወታደር ሸማቂዎችን ያዘመቱ፣ እንደ ፖለቲካ ህዝብ አስተባብረው ከኢትዮጵያ እስከ ጋና፣ ከታንዛኒያ እስከ ሊቢያ፣ ከዩጎዝላቪያ እስከ ቻይና የሚገኙ መንግስታትን ትብብር ጠይቀው እንደ ዲፕሎማት ከብሪታንያ ቀኝ ገዢዎች ኋላ ደግሞ ኢያን ስሚዝ ከሚመሩት የነጮች መንግስት ጋር ተደራድረው ለዚምባብዌያውያን ነጻነት አቀናጁ። 1980 ከ1960ዎቹ እስከ 1980 የተደረገው ትግል የብዙ ሺዎችን ህይወት አጥፍቷል። እነ ጆሹዋ ንኮሞን አሰድዷል። ሙጋቤን ራሳቸውን ወህኒ ቤት እንዲማቀቁ አድርጓል። የዚምባብዌ ፕሬዝዳንት ኤመርሰን መንጋጋዋ ሙጋቤ በሞቱ ሰሞን እንዳሉት የዚምባብዌ የነጻነት ትግል ታሪክ የሙጋቤ ታሪክ ነው። ሀገራችን ዛሬ ነጻ ናት። ከ1960ዎቹ ጀምሮ መስዋዕትነት ለከፈሉት ለቁርጠኛ የነጻነት ታጋዮች ምስጋና ይግባቸውና ሀገራችን ከ1980 ጀምሮ ነጻ ነች። ለዚህ ካበቋት ብዙ ታጋዮች አንዱ ሟቹ ጓድ ሮበርት ሙጋቤ ናቸው። በ1992 ማብቂያ የያኔው የኢትዮጵያ ሽግግር መንግስት ፕሬዝዳንት መለስ ዜናዊ ሐራሬን ሲጎበኙ ከሙጋቤ ጋር በር ዘግተው ለረጅም ጊዜ ተነጋግረው ነበር። ከነበሩት ክፍል ሲወጡ አንድ አፍሪካዊ ጋዜጠኛ የቀድሞውን የኢትዮጵያ መሪ አሳልፈው ይሰጣሉ የሚል ይዘት ያለው ጥያቄ ጠይቃቸው ሙጋቤ መለሱ ረጋ ብለው ኢትዮጵያ ለዚምባብዌም ለሌሎች የአፍሪካ ሀገራት ነጻነትም ብዙ አስተዋጽኦ ያደረገች ሀገር ናት። ጓድ መንግስቱ ኃይለ ማርያም ወደ ሀገራቸው በመመለስ ይህችን ሀገር ሰላም እንድታጣ ማድረግ አንፈልግም። የኢትዮጵያ ሰላም የአፍሪካም እያሉ ቀጠሉ። ኢትዮጵያ ለአፍሪካ ነጻነት በፖለቲካ ዲፕሎማሲው መስክ ከሰጠችና ከምትሰጠው ድጋፍ በተጨማሪ በ1970ዎቹ መጀመሪያ የዚምባብዌ ሽምቅ ተዋጊዎችን አዋሽ 40 ታሰለጥን ነበር። የዚምባብዌ የናምቢያና የደቡብ አፍሪካ የነጻነት ታጋዮች ዓላማ ትግላቸው በኢትዮጵያ ራዲዮ ዓለም አቀፍ አገልግሎት ያሰራጩ ነበር። በ1990ዎቹ ሙጋቤ የኢትዮጵያን ውለታ ለጋዜጠኞች ሲናገሩ እንደ ሽግግር ፕሬዝዳንት ያደመጡት መለስ ዜናዊ በ2000ዎቹ መጀመሪያ እንደ ጠቅላይ ሚኒስትር አፍሪካን ፖለቲከኞች ፊት በግልጽ አረጋገጡት። ኢትዮጵያን የሚገዙት መንግስታት ምንም ይሁኑ ምን ኢትዮጵያ ለአፍሪካ ነጻነት ምንጊዜም የማይናወጥ አቋም ነው ያላት። ለመሆኑ ማንዴላን ያስጠለለው ማን ነው? ንጉሠ ነገሥት ኃይለ ሥላሴ ናቸው። አድሃሪው ኃይለ ሥላሴ አብዮተኛውን ማንዴላን አሰልጥነዋል። ማንዴላ ኢትዮጵያ ነበር የሰለጠኑት። ሙጋቤ ከሩዲሺያ ጋር ሲፋለሙ የረዳቸው ማን ነው? መንግስቱ ሀገር ውስጥ አራጅ ነበሩ። በአፍሪካ ጥያቄ ግን መንግስቱ ልክ እንደ ኃይለ ሥላሴ እንደነበሩት ሁሉ አቋማቸው ጠንካራ ነበር። ሩዲሺያ ነጻ ከወጣች በኋላ ሙጋቤ የደቡብ አፍሪካንን ጥቁሮች ውለታ አረሱም ወይም አፍሪካዊ ብሔርተኝነታቸው የነ ማንዴላን ትግል እንዲያግዙ ግድ ይላቸው ነበር። የደቡብ አፍሪካ የዓለም አቀፍ ግንኙነት ሚኒስተር ናሊንዲ ፓዶር እንዳሉት ሙጋቤ ለደቡብ አፍሪካ ጥቁር ታጋዮች ባለውለታ ናቸው። እንደሚታወቀው ሮበርት ሙጋቤና ዛኑ ፒኤፍ የአፍሪካ ብሔራዊ ኮንግረስ ተባባሪዎችና ወዳጆች ነበሩ። በፕሬዝዳንት ሙጋቤ የምትመራው ነጻይቱ ዚምባብዌ ለፖለቲከኞቻችንና ለካድሬዎቻችን መሸሸጊያ ሀገርም ነበረች። የና ሚስተር ፓዶር ደቡብ አፍሪካ ግን የኢትዮጵያ የዚምባብዌና የሌሎች አፍሪካን ሀገራት ድሃ ስደተኞች መዘረፊያ፣ መደብደቢያ፣ ሲከፋ መደፈሪያ፣ መገደያ ሀገር የመሆኗ ነው ሀቅና ቁጭቱ። ሙጋቤ የድሃ ልጅ ናቸው። አባትየው አናጺ፣ እናትየዋ የካቶሊክ ቤተክርስቲያን
አገልጋይ ነበሩ። የውልደት እድገታቸው ትክክለኛ ታሪክ በአፈታሪክ ካልተቀየሩ ጥቂት የአፍሪካ መሪዎች አንዱ ናቸው። አባትየው ወደ ሌላ አካባቢ በመሰደዳቸው እናት ሮበርትን ጨምሮ 6 ልጆቻቸውን ብቻቸውን ነው ለማሳደግ የተገደዱት። በልጅነቱ ከሰፈር ልጆች ጋር ከመጫወት ከመራራጥ ይልቅ ቤት ውስጥ መቀመጥን፣ እናቱ ታሪክ ሲያወሩለት ማድመጥን፣ የሚነበብ ካገኘ ደግሞ ማንበብ ይመርጥ ያዘወትርም ነበር። በዚህ ምክንያት የእድሜ አቻዎቹ የእናቱ ልጅ ያሉ ያበሽቁት ነበር። የዚምባብዌ አባት መሆናቸውን ስንቶቹ አይተውት ይሆን? ለጠላቶቻቸው ምሕረት የለሽ ጨካኝ ናቸው ይሏቸዋል። በተለይም ከ2010 በኋላ የወሰዷቸው እርምጃዎችና በአደባባይ የሚያስተላልፏቸው መልእክቶች አምባገነን መሪ መሆናቸውን የሚያረጋግጥ ነው በማለት የሚወቅሷቸው ብዙ ናቸው። ነጭ የሀገሪቱ ዜጎች የሚቆጣጠሩትን ሰፋፊ መሬት ለነጻነት ታጋዮች ማከፋፈላቸው የምዕራባውያን መንግስታትን በተለይም የብሪታንያና የዩናይትድ ስቴትስ መሪዎች ጥርስ እንዳስነከሰባቸው ነበር። መሬቱ ለደሃ ገበሬዎች ያከፋፈሉት በ1980 በተደረገው የላንካስተር ሃውስ ስምምነት መሰረት የብሪታንያ መንግስት መስጠት የሚገባውን ድጎማ ባለመስጠቱ እንደሆነ ሙጋቤና ደጋፊዎቻቸው ደጋግመው መናገራቸው አልቀረም። ሰሚ ግን አላገኙም። እንዲሁም ዚምባብዌ በብሪታንያ ግፊት ከጋራ ብልጽግና ሀገራት ማህበር አባልነት ስትባረር በአሜሪካ ትብብር ማዕቀብ ተጥሎባታል። በ2008 በተደረገው ምርጫ ኤምዲሲ መጻረ ቃል የሚጠራው ተቋሚ ፓርቲ ያገኘው ውጤት የዚምባብዌ ህዝብ ሙጋቤን በቁኝ ማለቱ ግልጽ ምልክት ነበር። ሽማግሌው አልበቃቸውም። በመቶ የሚቆጠሩ ሰዎችን ህይወት ካጠፋ ግጭት ውዝግብ በኋላ የጠቅላይ ሚኒስትርነቱን ስልጣን ለተቃዋሚው መሪ ለሞርጋን ሻንጋራይ ለመስጠት ተገደዋል። በ2017 ከራሳቸው ፓርቲ ከዛኑ ፒኤፍ የተነሳባቸውን ተቃውሞ መቋቋም ግን አቅሙም እድሜውም አልነበራቸውም። ህዳር 2017 እኔ ሮበርት ጋብርኤል ሙጋቤ በዚምባብዌ ህገ መንግስት ምዕራፍ 1 አንቀጽ 96 መሰረት የዚምባብዌ ሪፐብሊክ ፕሬዝዳንትነቴን ከዛሬ ጀምሮ መልቀቄን አሳውቃለሁ። ከ1960 እስከ 1980 እንደ ነጻነት ታጋይ መሪ 20 ዓመት፣ ከ1980 እስከ 2017 እንደ ጠቅላይ ሚኒስትር እንደ ፕሬዝዳንትነትም 37 ዘመን ከቆዩበት ስልጣን ተሰናበቱ። ትንሽ ከሰነበቱ በኋላ የ95 ዓመት ረጅም የህይወት ጉዟቸው አበቃ። ሮበርት ጋብርኤል ሙጋቤ አበቃ።